ምን አለ ወልቃይትን የከለከላችሁ ማን ነው አለ ፋኖ ነው የከለከላችሁ አለ ይሄው እውነታው ወጣ የሚሉ ሊቃን አሉ ልትንከባለል ትችላለህ የወልቃይት ዋነኛው ጥያቄ እና የወልቃይትን በተመለከተ አብይ አህመድ ዛሬ የተናገረው ነገር አስደንጋጭ ነው ኖት ፋኖን በተመለከተ የተናገረው አይደለም አብይ አህመድ የተናገረው ነገር አስደንጋጭ ነው ፋኖን በተመለከተ ፋኖ ለትግራይ ውሰዱት ብሏል አለ ፋኖ ውሰዱት ብሏል የሚለው ምኑን ነው የሌለውን ፋኖ እጅ የሌለውን ጉዳይ ነው ጉዳዩ ማጅ ነው ያለው አብይ አህመድ እጅ ነው ያለው ግን ምን አለ ፋኖ ውሰዱት ብሎናል ፋኖ ውሰዱት ብሎናል እናንተ ናችሁ አንተ ነህ የከለከልከን እያሉኝ ነው የትግራይ ሊቃን ፋኖ ውሰዱት ብሎኛል ፋኖ የት ሆኖ ነው ውሰዱት ያለው የት ነው የፈረመው ፋኖ እጅ ነው እንደ ወልቃይት ያለው ፋኖ ባለያዘው ነገር ለምንድን ነው ውሰዱት አትውሰዱት የሚለው ፋኖ የሚታገለው ለአማራ ጥቅም ዘለቄታዊ ክብር ነው በዚህ ውስጥ የህሉና የማንነትና የወሰን ጥያቄዎች ክሪቲካሊ ህዝብ ማታገያ ጉዳዮች ናቸው ግን ውሰዱት አትውሰዱት የሚለው ፋኖ ምኑ ላይ ሆኖ ነው እጁ ላይ ነው ፋኖ ላይ የወልቃይት ጉዳይ this is like logically አንድ ማህበረሰብን አስተሳሰብ ዲፍሌክት ማድረጊያ መንገድ ነው አብይ ለምንድን ነው ጅማ ያልመጣው ሲባል አዋሳ ላይ ኦኬ ሰርግ ስለነበረ ነው ሶ አዋሳ ሄደ ነበር አይ አዋሳ ላይ ያሉት እንትን I mean I don't know እንዴት አይነት ኤግዛምፕል ልሰጣችሁ እንደምችል አላውቅም but like you know መጣና ምን አለ የወልቃይትን ጉዳይ ለምንድን ነው ማትመልሰው ሲባል እንዴ ፋኖ ለትግራይ ወሰዱ ይያል አይደለም እንዴ ፋኖ ጋር አይደል እንዴ ያለው ፋኖን እዚህ ውስጥ ለምታመጣው አለ ፋኖ ምን አገባው እዚህ ውስጥ ፋኖ እየታገለ ነው ለማራ ህዝብ እልቂት ለማስቆም እየታገለ ነው ያለው እዚህ ውስጥ ፋኖ ለምንድን ነው የምታመጣው አንተን የጠየቅነህ ለምን ወልቃይትን አትመልስም ስትለው አይ ይሄ ዘለቄታዊ እንትን የሚፈልግ ተሸጋጋሪ ሰላም የሚያመጣ ጉዳይ ነው ዝም ብለን ባጭሩ ልንመልሰው አንችልም ተነስቼ ራንደምሊ ልመልስ አልችልም አለ ሲሰራ ዘላቂ ሰላም ታስቦ መሰራት አለበት አለና ግን ፋኖ ወሰዱት ይያለ ነው ምን ማለት ነው ማቃጠር ነው you know እንዲህ አይነት conversation በሎጂክ ምን እንደሚባል no so it's just fallacious ንግግሩ እኮ ፋላሲ ነው የተጠየቀው እሱ ጉዳዩ ያለው እሱ ጉዳዩን የሚፈታው እሱ የሀገሪቱ ስልጣን ባለቤት ነኝ የሚለው እሱ ማን ላይ ያሳብባል ፋኖ ላይ and ከዛስ መንጋው ፋኖ ሊሰድብ ይመጣል በሱ ጆኖ እሱ ማንን ይወቅሳል ፋኖ ነው እንደዚህ ያደረገ ያለው ምን ያደረገ ያለው አይ ፋኖ ሰዱት ብሎናል እኔ እንዲህ አይነት ደካማ ቀሽም I swear በጣም ቀሽም ሎጂክ አይደለም ሀገርን ከሚመራ እኔ ካለ ኖርማል ኮንቨርሴሽን አላደርግም ከነዚህ አይነት ሰው ጋር the question asked was ለምንድን ነው ወልቃይትን እና የወልቃይትን ጉዳይ አድሬስን ማታረጋው አዲስ አበባን አድሬስ አድርጋለሁ ብለ ናሽናል ዲያሎግ አጀንዳ አድርጋ አምጥተህ የለ እንዴ አዲስ አበባን የሀገሪቱን ዋና ካፒታል ትግራይ በሌለበት አማራን ጦርነት ውስጥ አድርገ ከፊሉን ኦሮሞ ጦርነት ውስጥ አድርገ ጋፊ ፊንፊኔና አዲስ አበባን ጉዳይ ፈታለው እያለ እየተተራመሰ አይደለም እንዴ ሶ ወልቃይት ለምንድን ነው የማይፈታው ጥያቄው ስትለው ፋኖ ለትግራይ ወሰዱ ብሏል የተጠየቀው ሌላ የሚቀባጥረው ሌላ ትግራዮችን ወሰዱ ብሏል ፋኖ ወጣና ምን አለ በተደጋጋሚ እኛ ወሰዱ አላልንም እኛ የአማራ ህልውና ጥያቄዎችን የአማራን ህዝብ የማንነትና የወሰን ጥያቄዎችንም በተመለከተ ቀይ መስመሮችን አስመረናል ግን እነዚህ ከትግራይ ህዝብ ጋር እንዳንተባበር አያደርጉንም እነዚህ ጉዳዮች በጊዜ ሂደት መፍትሄ እንሰጣቸዋለን ለማንና ለማ በሚበጅ መልኩ ለአማራም ለትግራይም ህዝብ በሚበጅ መልኩ በአማራ ውሰዱ ተብሎ የሚሰጥ ነገር የለም ግን
እኛ አሁን የህልውና ትግል እያደረግን ነው። ህዝባችን እያለቀ ነው። ህዝባችንን ከጥፋት ለመታደግ እየተዋደቅን ነው። ይሄ ጥያቄ አጠቃላይ የኢትዮጵያ ስትራክቸራል ኢሹስ ቻሌንጅስ፣ እነዛን ቻሌንጆች ሌጋል ቦትልኔክስ፣ ፖለቲካል ቦትልኔክስ፣ እነዚህ አንቀው የያዙ ሀገር መዋቅራዊ ጉዳዮችን በመፍታት ለትግራይና ለአማራ ህዝብ ዘላቂ ሰላምን ማምጣት ይቻላል። የአማራና የትግራይ ህዝብ መነሻና መድረሻ ጥያቄዎች እነዚህ ሊሆኑ አይችሉም። እነዚህ ህዝቦች ከነዚህ ጉዳዮች በላይ ተስፋ ያላቸው ህዝቦች ናቸው።